ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አባይ ሰላም ናችሁ ወይ? ሰላም ነኝ አልሐምዱሊላህ። ዛሬ ስራ ፈት ጉዳይ ቡና እያፈላን ብቻ ነኝ፣ ማንም የለኝም። ስራ ስለፈታን ኢንሻአላህ ራሳችንን አፍታታ ብለን ነው ቡና እንጠጣ ብያለሁኝ። ጋብዣችኋለሁ። አህለን ወሰህላን። ቡና መጠጣት የሚፈልግ ሰው ተፈደሉ። እያዘገጃጀ ነው ኢንሻአላህ። በመጨረሻ ቆይት ለምናሳያችሁ ይሆናል። ጀበና ቡና እንጠጣ። እሳቱን ቀንሼው ጭስ አላወጣም። ይኸው ቡናው እየበሰለ ነው፣ ግን እሳቱን በትንሽ አድርጌው ነው። ወዝ አላወጣም ገና ነው። እኔ እንኳን ጅግ ቡና ሲጠቁር አይደስ አይለኝም። ስለዚህ ቡና ወዳጅ አይደለሁም። ሲቀጥል ግን ያው ደብርትን ለማጥፋት ነው እንጂ ሲጠቁር አልወድም። ከፊትም ከሀገሬም ከልጅነቴም እና ጥቁር ያለ ቡና ደስ አይለኝም። እና ሽርክት ቡና ላም ያለ ቡና ነው ደስ የሚለው ማለት ነው። እኔ ደስ የሚለኝ ለራሱ ሰው እንግዲህ የራሱ አማራጭ አለ። እንግዲህ ይበቃዋል ለኔ ማለት ነው። ግን ጭስ አላወጣም። እሳቱን ገና ነው የጨመርኩበት። ብሎ የበሰለ ቡና ነው ደስ የሚለኝ። እና ጭስ ማውጣት ጀምሯል። ግን በቃው ከእንግዲህ በኋላ ሲጠቁር አልፈልግም። ምን ይሄ ማለት ጥቁር ቡና ላ ማር የመሰለ ቡና ነው። ግን ጠቁሯል። አሁንም አልጠቆረም ማለት ሳይሆን ራሱ ሳጅ ላይ ነው። ሳጁ ገና ነው ማለት ነው። አልበረደም ነው እያለ ጋብዣችኋለሁ። ኢንሻአላህ ቆይት ብዬ በሌላ እመጣለሁ ማለት ነው። ይኸው ቡና እያፈላሁ ውሃ እያፈላሁ ነው። ትንሽ ቶም ጀበና ተጥዳለች። ይኸው እና የሆነች ሕፃን ልጅ ነበረች እንዳጋጣሚ አካባቢ ሷናት ማለት ነው። ይኸው ውሃ እያንቆረቆርኩ ነው። ወላሂ ስራ ፈትቼ ድብር ነው ያለኝ። ስራ ፈልጉ ጠይብ እና ያው ጀበና ጣር ውሃው እዚህ ነው፣ እንትኑ እዚህ ነው፣ ቡናው እዚህ ነው፣ ውሃው ይሄው። እንግዲህ አላበዛም ብቻዬን ስለሆንኩ ማለት ነው። ማንም የለም። እቺ ጀበና ምን ዘመን ያፈላሁባት ብቻ በጋራጉ እንግዲህ ያስፈራል። ጋዙ ኪምቢላዋን አጥፍቶ እንዳይጥላት ማለት ነው። ይኸው እዚህ እንትኑ ይሄን ደግሞ ላጥፋው በትንሽ እሳት ነው፣ ቀስ ብሎ እንዲበስል እንጂ ግው ያለ እሳት አልፈልግም። ያው ቡናው በረደ፣ እየበረደ ነው፣ ጭሱ እየጠፋ ነው። ኢንሻአላህ በሌላ ደግሞ እመጣለሁ ማለት ነው። ያው እንትን ብዬ ፈጭቼ ምን ብዬ ያው ውሃው ፈላ። በጀበናው ራሱ በበረዶ አፍርቼዋለሁ፣ ግን በጀበናው ቡናውንም ፈይተነዋል። ጨለማ ነው እንግዲህ ምንም አናደርግም። ቢስሚላህ ብዙ አላበዛም ወይ ደፋሁት። ብዙ አላበዛም ማለት ነው። ብቻ ነኝ ፈታ ለማለት ነው። ራሳችን ፈታ ማድረግ እንዳለብን ተሰምቶኝ ነው እንጂ ቡና ወዳጁኛ አይደለም። ኢንሻአላህ ቀስ ብላ ተንተክተክ ይበላ አያስፈልግም ማለት ነው። ቡና ወዳጅ አይደለሁም፣ ግን ፈታ እንበለ ራሳችን ማለት ነው። ለኔ ቡና ኮፍ ነው እያልኩ አይደለም፣ ግን ደግሞ አንድ ቀን ተተጠጣ ድገሙኝ ይላል። የሆነ የሚደብር ነገር አለው ማለት ነው። እንደ ልምድ ዛሬ ጠጥቼ ነገ ካልተጠጣ ያው ሱስ ነገር ቶሎ ይሆናል ማለት ነው። ያው በደንብ ተላላለ። ይሄንን ይመስላል። ይሄን ትራፊውን ደግሞ ፍሪጅ ታስገባዋለሁ ማለት ነው። ኢንሻአላህ በዚህ ደፋፍቻለሁ። ምንም ማድረግ አይቻልም። ደግሞ ታይ በላይ የወርፋን ቡና ያስፈልግም ማለት ነው። እና ኢንሻአላህ ኋላ እንገናኛለን ቢኢዝኒላህ ሲጠጣው ማለት ሲጠጣ ይሄው ወደ መጣጣቱ ደረጃ ደርሰናል። ይሄ በሆር ነው። ባንድ እጅ ነኝ ራሴው ነኝ ካሜራማኒቱ ማለት ነው። አቀበጀብሻለሁ። ምንም ማድረግ አይቻልም። ይሄን ደግሞ ስለ ቁርሱ ሰዱልኝ። ይሄ ሻይ ስኳር ነው። አሁን ብቻዬን ነኝ ፈታ። ያው በሆር ልንዋህር ነው እኛ በእኛ ልባን ነው። ማስቲካውን ነው የምንጠቀመው አይደል በአብዛኛው በሻቡና። ግን ይሄ ግን የኦድ ነው።
ወንጠጣ መቼውን ተቤተሰብ ጋራ ያው ረቢ መቼውን አሳልፎ ልቡነት ተናት አባቶቻችን ተወተ ወንድሞቻችን ልጅ ኑሮን ፋፈሽ ብለን የምንኖረው ወላሂ ላዚም ይሄ ዱንያ እህተባር ነው አስለን። ያ ረቢ ያለ ቅርብ ያርግልን ተናት አባቶቻችን ተወተ ወንድሞቻችን ኢንሻአላህ ልጅ ኑሮን ተልጆቻችን ጋራ ያ ረብ العالمين መርቁኝ ዱዓ አድርጉልኝ ጠይብ እና እኔም በዱዓ ያረሳችሁም ኢንሻአላህ ደግሞ ጥሩ ስራውን አላህ እንዲወፍቀን ስራ ፈትነን ይኸው ብቻዬን ነኝ ፏፈሽ ነው አንዳንድ ጊዜ ድብርት ለማጥፋት ነው። ናኑ ተጋበዙ ሱካር አንድ ብላጋ ትንሽ ልጨምርበት። እኔ ቡና አልወድም ብዙም ሳይሆን አልወድም ቡና አፍቃሪ አይደለሁም ብያለሁ ከመግቢያውም እና ያው ረቢ እናትና አባቶች ተፊት ተቀምጠው ለነሱ በቃ ያላቸው ያ ሳጥር ቢስሚላህ ይኸው ቁርሱም እዚህ አለ። ቁርስ ተዘጋጅቷል። ቢስሚላህ አለ በረከቲላህ። እሺ ራኢኩም ይሄ መንዴል ነው። እያኩም አላህ ይኸው መንዴሉ ራሱ እያኩም አላህ ህያኩም አላህ ይላችኋል። እናስተናግዳለን ማለት ነው ባጭሩ። ቶሎ ያ ጀማ ፈታ እንበል። ማን ልጥራው? ማንም የለ ብቻዬን ስለሆንኩ ነው። የሚመጣ ካለ ጀበናዋለሁ። አቤት 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 ማሻአላህ ተባረክላህ። እንደዚህ ነው ፈታ ተባይቀር አይምሮ ራስ በራሳችን አይምሮአችን ማጨናነቅ ነው። ተፈደሉ ብያለሁኝ። ይማረራል ደግሞ ሱከሩን አብዝቼዋለሁ ግን መረረኝ። ይኸው ቡና ወዳጆች አህለን ወሰህለን ብለናል። እኛ እንኳን ለይሆነን ቡና አፍቃሪ እንኳን አይደለሁም እኔ ሻሂ ሙሲባ ነኝ። ድንገት ትዝ ብሎኝ ነው እንጂ ስራ ብዘጋጅ ቁርስ ስራ ብያዘጋጅ ነበር ማለት ነው። እና ይሄን ይመስላል። ፏፈሽ ፈታ በሉ። በዛውም ኢንሻአላህ ዱአ እያደረግ እናት አባቶቻችን ጋር እህት ወንድሞቻችን ጋር ያ ረብ العالمين በተሰብ ሞልቶን በተሰብ እንደሌለን ብቸኛ ተመሆም ለሐውጥቶን የቤት መቤት አድርጎን አላህዬ ሆይ ሁሉን ነገር ለአዱንያ ማአኺር አዱንያ አኺራችን አላህ ሰምሮልን ተውለቱም አገር ኪሳራ አላህ ጠብቆን ያ ረብ العالمين ያ አላህ አደራው እና ኢንሻአላህ ዱዓ አድርጉልኝ እላችኋለሁ። እኔ በህይወቴ ስራ ፈቶ መከፈት አልወድም ወላሂ العظيم ዛሬ ቀንም ሌት ምኝታ ሲሆን አስጠላኝ እና ይሄን ይመስላል። ኢንሻአላህ ኢያኩም ተፈደሉ ጋህዋ ቡና ጀበና ጋብዛለን ማለት ነው። ኢንሻአላህ ጨራሳ ቡላ ነገር ነውና እየጠጣሁማ እንዳተሳፈረኛ አትቆም። ይሄው የአይሻ ቤተሰቦች አህለን ወሰህለን ብለናል። ተፈደሉ እንግዲህ ዝላ ልናሰናብታችሁ ነው። በያላችሁበት ሰላማችሁ ይብዛልኝ። አላህ ይጠብቃችሁ፣ አላህ ይጠብቀን ያ ረቢ። ስንኖር በኢባዳ ስንሞት በሸሃዳ ተሞትም ጀነትን አላህ ይወፍቀን ያ ረብ العالمين። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።